ሰላም ጤና ይስጥልን። ከዚህ ቀደም አንድ ጥያቄ ጠይቄያችሁ ነበር። ጥያቄው የሚከተለውን ይመስላል። በዚህ ምስሉ ላይ የምትመለከቷቸው ሁለት ዓለም አቀፍ የመንገድ ዳር ምልክቶች ምን አይነት ትርጉምን ይኖራቸዋል የሚል ነበር። በእነዚህ ጉዳዮች ላይ መልስና ማብራሪያ ሰጣችኋለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። እነዚህ ዓለም አቀፍ የመንገድ ዳር ምልክቶች ከሶስቱ ዓለም አቀፍ የመንገድ ዳር ምልክቶች አንዱ ናቸው። እነዚህ ሶስቱ ዓለም አቀፍ የመንገድ ዳር ምልክቶች የሚያስጠነቅቁ፣ የሚቆጣጠሩና መረጃ የሚያሰጡ ናቸው። እነዚህ ሁለቱ ዓለም አቀፍ የመንገድ ዳር ምልክቶች እንግዲህ የትኛው ውስጥ ይካተታሉ ብንል አሁን በምስሉ ላይ የምትመለከቱት ከሚቆጣጠሩ ዓለም አቀፍ የመንገድ ዳር ምልክቶች ውስጥ የሚከለክሉት የሚካተት ሲሆን አሁን በምስሉ ላይ የምትመለከቱት ደግሞ መረጃ የሚያሰጡ ዓለም አቀፍ የመንገድ ዳር ምልክቶች ናቸው። ሁለቱ ውስጥም ፒ የሚል ጽሑፍ አለ። ሁለቱም ስለ ፓርኪንግ ነው የሚያወራው። ነገር ግን አሁን በምስሉ ላይ የምትመለከቱት ክብ ቅርጽ ቀይ ክፈፍ ነጭ መደብ ሆኖ ፒ ሆኖ ሰረዝ ያለበት የመንገድ ዳር ምልክት ማቆም ክልክል ነው የሚል መልእክት ይኖረዋል። ነገር ግን አሽከርካሪው ሳይወርድ እቃ ማውረድና መጫን እንዲሁም ደግሞ ተሳፋሪ ማውረድና መጫን ይቻላል። የማይቻለው ምንድነው? በማዘግየት ማቆም ነው የማይቻለው ማለት ነው። ስለዚህ እዚህ ምልክት ጋር ስንደርስ ተሽከርካሪያችን አቁመን ተሳፋሪ ማውረድና መጫን እንችላለን። ነገር ግን በማዘግየት ማቆም ግን እየተከለከለ ነው የሚል መልእክት ይኖራል። ሁለተኛው ዓለም አቀፍ የመንገድ ዳር ምልክት ደግሞ መረጃ ከሚያሰጡ ዓለም አቀፍ የመንገድ ዳር ምልክቶች ናቸው። እነዚህ ዓለም አቀፍ የመንገድ ዳር ምልክቶች እንግዲህ አራት ማዕዘን ቅርጽ ይኖራቸዋል። በሀገራችን አብዛኛው ሰማያዊ ወይ ደግሞ ነጭ መደብ ይኖራቸዋል ማለት ነው። መልእክታቸውም ለአሽከርካሪዎች የተለያዩ የግልና የመንግስት አገልግሎት መስጫ ተቋማት የት በኩል እንደሚገኙ ይጠቁመናል ማለት ነው። ስለዚህ ይሄ ምልክት ባለበት ቦታ ላይ ፓርክ ማድረግ እንችላለን ማለት ነው። አንዳንዴ ይሄ ምልክት ይቀመጥና ቀስትና ሰዓት ይቀመጥበታል። ስለዚህ ወደ ቀስቱ አቅጣጫ ሄደን ማቆም እንችላለን ማለት ነው። ስለዚህ መልእክቶች በተለያዩ ምልክቶች ውስጥ ሲሆን የተለያየ ትርጉሞች ይኖራቸዋል። አሁን በምስሉ ላይ የምትመለከቱት ላይ በማዘግየት ማቆም የተከለከለ ነው ይላል። ሌላኛው ዓለም አቀፍ የመንገድ ዳር ምልክት ላይ ግን ስታዩ ማቆም ይፈቅዳል ማለት ነው። ስለዚህ አሽከርካሪ ስንሆን እነዚህ ነገሮች ማወቅ ያስፈልጋል። አዲስ ከሆናችሁ ፎሎ አድርጉ። ሐሳብ አስተያየት፣ ጥያቄ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።